ዋጓን ዩቲዩብ ዋጓን ገደርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የምትፈልጉ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት የሚመቻችሁ ከሆነም ጠብቃላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ አድርጉልን ስል በአክብሮት እንጠይቃለሁ። ተመልሰናል። በኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል ከሜዳው በመውጣት በቫይታሊቲ ስቴዲየም ያደረገውን ከቦርንማውዝ ጋር ጨዋታ 2-3 በሆነ ውጤት ማሸነፍ ችሏል። ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። ሁላችሁም ቪዲዮን ስትጀምሩ ላይክ እያደረጋችሁ እንድትጀምሩ ስል በአክብሮት ጠይቃለሁ። አርሰናል በቫይታሊቲ ስቴዲየም ያደረገውን ጨዋታ እንግዲህ ከአሰላለፉ ስንጀምር ትናንትና ፕሪዲክሽን ላይ ናፔ ላይ እንደገለጽኩላችሁ ኦልሞስት 99% ልክ ነበረ ከአንድ ተጫዋች መቀየር ውጪ። እሱም በቡካዮ ሳካ በኩል ቡካዮ ሳካን ሚካኤል አርቴታ ሮቴት ለማድረግ ሞክሮ በሱ ቦታ ላይ ኖኒ ማድዌኬን ነበር ያስጀመረው። ጨዋታው እንደተጀመረ አርሰናል አሪፍ የሚባል እንቅስቃሴ ማድረግ ችሎ ነበረ። በኖኒ ማድዌኬም የተሻለ የግብ እድል ፈጥሮ ነበር። ያችን ኳስ ኖኒ ማድዌኬ እንዴት እንደሳታት ራሱ ግልጽ አልሆነልኝም። ጥሩ በራሱ የግል ችሎታ ተጠቅሞ ድሪብል አድርጎ አሸማቆ አሪፍ የጎል እድል መፍጠር ችሎ ነበር። ነገር ግን ያቺ የመታት ኳስ አላማዋን መጠበቅ አልቻለችም፣ ወደ ላይ ሰቅሏታል ማለት ነው። ከዛም በኋላ ግን አርሰናል በ10ኛው ደቂቃ ላይ በቢውልድ አፕ ለመነሳት ሲሞክር ጋብሪኤል ማጋሌዝ ከዊንግ ፓስ የተደረገለትን ኳስ እዛው ላይ ያለች ነፃ የነበረውን ዩሊያን ቲምበር ተመልክቶ ወደሱ ፓስ ለማድረግ የሞከራት ኳስ ተጨርፋ ኢላሟን ሳትጠብቅ ቀርታ ለኢቫኒልሰን እንካዮ ጊፍት፣ የክሪስማስ ጊፍት፣ የአዲስ ዓመት ጊፍት የመሰለች ነፃ ኳስ ከበረኛ ጋር ተገናኝቶ አግኝቶ ነበረ። ያችን ኳስ በማስቆጠር እንግዲህ ቦርንማውዝ 1-0 በሆነ ውጤት ጨዋታውን መምራት ቻሉ። ከዚህ በፊት በተደጋጋሚ እንደተመለከትነው ጋብሪኤል ማጋሌስ ጥፋቱን በጎል ማረም የሚወደው ይሄ ጀግና የብራዚል ሴንተር ሃፍ ተጫዋች ማለት ነው ኖኒ ማድዌኬ በሚገርም የግል ችሎታ ሁለት ተጫዋቾችን በአስደናቂ ስኪል አልፎ ሴንተር ያደረጋትን ኳስ ጋብሪኤል ማርቲኔሊ የሞከራትን ቻንስ የተጨራረፈች ጋብሪኤል ማጋሌዝ ጋር ደረሰች። የምትገርም ፊኒሽንግ በመፈጸም እንግዲህ ጥፋቱን በጎል አርሞ አርሰናል 1 ቦርንማውዝ 1 በሆነ ውጤት እስከ ረፍት ሃፍ ተጠናቆ ወጡ ማለት ነው። አሪፍ እንቅስቃሴ አርሰናል ማድረግ ችሎ ነበር። እውነት ለመናገር የጠበቅኩትን ያክል የጨዋታ ኮንትሮል እዚህ ጨዋታ ላይ ማድረግ ባይችልም ማለት ነው። ካፒቴን ኦዴጋርድ ለዴክላን ራይስ አሲስት ያደረጋትን ኳስ ዴክላን ራይስ የሚገርም ፊኒሽንግ ዊፕ አድርጎ እንግዲህ ግብ በማስቆጠር አርሰናል 2-1 እንዲመራ ያደረገውን ግብ ማስቆጠር ቻለ። በጣም ተደሰተን። አርሰናል ኦሌ አርሰናል ኦሌ ኦሌ አርሰናል ኦሌ አርሰናል ኦሌ ኦሌ እያለን ዘምረን ሳንጨርስ በድጋሚ ሚካኤል አርቴታ የተጫዋች ቅያሬ ያደረገ። የፍሮንት ስሪ ሶስቱንም የፊት አጥቂ ተጫዋቾች በመቀየር ማርቲኔሊን በትሮሳርድ፣ ቪክቶር ኮሬዝን በገብርኤል ጆሲስ እንዲሁም ኖኒ ማድዌኬን በቡካዮ ሳካ አማካኝነት ቀይሮ አስወጣቸው። ቡካዮ ሳካ ታውቃላችሁ ስታር ቦይዝ ሁልጊዜም እድሎችን በመፍጠር ካልሆነም ራሱ ግብ በማስቆጠር የአርሰናል ወሳኝ ተጫዋች መሆኑን በተደጋጋሚ ያስመሰከረው ይሄ እንቁ፣ ይሄ ብላክ ዳይመንድ፣ ይሄ ጥቁር አልማዝ የሚገርም አይነት ከኦዴጋርድ የተሻገረለትን አሪፍ ኳስ ዴክላን ራይስን በሚገርም ሁኔታ ተመልክቶ ፓስ ያደረገውን ኳስ ዴክላን ራይስ ለራሱ ሁለተኛ ጎል ለአርሰናል ሶስተኛውን ጎል በማስቆጠር አርሰናል 3-1 ጨዋታውን መምራት ጀመረ። እውነት ለመናገር ከዛ በኋላ
ከዛ በኋላ ብቻ ሳይሆን ጨዋታው ሲጀምር ምክንያቱም ኢራዮላ ቡድን በዲፕ ሎ ብሎክ የሚጫወት ቲም ስላልሆነ የዛሬ ጨዋታ ላይ ፓኒክ አልነበርኩም። እግሬን እንደዚህ ሰቅዬ ፈታ ብዬ የተመለከትኩት ጨዋታ ነበረ። ምክንያቱም ጎል ቢያስቆጥሩም በመከላከል ውጤት ይዘው ሊወጡ ወይም ደግሞ የመከላከል አፕሮች ይዘው የሚገቡ ቲሞች ስላልነበሩ እዚህ ጨዋታ ላይ ጎል እንደምናስቆጠር እርግጠኛ ነበርኩ። 3-1 ሲሆን በቃ ተደጋጋሚ ሌላ ጎሎች እንመለከታለን ብዬ አስቤ ነበር። ነገር ግን የተመለከትኩት ሌላ ጎል የቦርንማውዝን ሁለተኛ ጎል በኩርፔ አማካኝነት ነበር። ይሄ አጥቂ ማንቸስተር ዩናይትድ ላይ ኦልድ ትራፎርድ ባደረጉት ጨዋታ 4-1 ሲለያዩ አራተኛውን ግብ ማስቆጠር የቻለ በተደጋጋሚ ወሳኝ ጎሎችን ለቦርንማውዝ ማስቆጠር የቻለ ተጫዋች ነበር። እውነት ለመናገር የባለፈው የብራይተኑ ጨዋታ ላይ ዴቪድ ራያ ያደረጋትን ያችን ሴቭ ለተመለከተ ይቺ ጎል ትቆጠራለች ብሎ ማሰብ ከባድ ሊሆን ይችላል። ነገር ግን ተቆጥራለች። ራያን እዚች ኳስ ላይ መውቀስ አልፈልግም። ነገር ግን የመከላከል ሁኔታው ላይ የተፈጠሩ ፕሮብሌሞች ነበሩ። ያን ያህል ስፔስ ለዚህ ተጫዋች እንዴት እዛኛው የግብ ክልል አካባቢ እንደሰጠ ነው አናውቅም። ከዛም በኋላ አርሰናል ግን የተወሰኑ ደጋፊዎች እውነት ለመናገር እኔ ስመለከትበት የነበረው ቦታ ላይ ፓኒክ ሆነው ነበረ። አምቴሊኒው እስከ መጨረሻዋ ዊስል እስከምንሰማባት የጨዋታ ደቂቃ ድረስ እኔ እንዲሁም አርሰናልን ጨዋታ 4-2 በሆነ ውጤት ያሸንፋል ብዬ ስጠብቅ ነበረ። ነገር ግን ጨዋታው በዚሁ 2-3 በሆነ ውጤት ተጠናቀቀ። አርሰናል ከተከታዩ አስቶን ቪላ ነው አሁን ተከታይ። ዛሬ አስቶን ቪላ 3-1 በሆነ ውጤት ኖቲንግሃም ፎረስትን በማሸነፉ ምክንያት ከአስቶን ቪላ ጋር ያለን የ6 ነጥብ ልዩነት ስላለ ሁለተኛ ደረጃ ላይ የሚገኘው አስቶን ቪላ ነው ማለት ነው። ከማንቸስተር ሲቲ ጋር የ7 ነጥብ ልዩነት አለን። ምክንያቱም አንድ ተጨማሪ ጨዋታ ማንቸስተር ሲቲ ስለሚቀረው ማለት ነው። ነገ እሱንም ከቸልሲ ጋር በኢቲሃድ ስቴዲየም የሚያደርገው ጨዋታ ይጠበቃል። ሁላችሁም የአርሰናል ደጋፊዎች ወንዶች ከሆናችሁ ሸቀጣችሁን እፍን አድርጋችሁ በመደገፍ ለቸልሲ ይሄን የነጥብ ልዩነት ሞር ከ4 ነጥብ ወደ 6 ወይ ወደ 7 እንዲሰፋ እንግዲህ የበኩላችሁን አስተዋጽኦ እንድታረጉ ስል ከወዲሁ ጥሬን አቀርባለሁ። አርሰናል ተአምሩን እየቀጠለ ነው። እነዚህ 6 ጨዋታዎች አሁን 4ቱን አድርገናል። ከ4 በማሸነፍ 12 ነጥብ ይዘንባቸዋል። አምና ከነዚህ ጨዋታዎች ማግኘት የቻልነው 3 ነጥብ ብቻ ነበረ። ስለዚህ እንቀጥላለን። ቀጣይ ሊቨርፑል ከፊታችን ሐሙስ የምናደርገው ጨዋታ አለ። እሱም ጨዋታ ላይ ሄደን ነጥባችንን ፍስ አድርገን እንግዲህ የፕሪሚየር ሊግ ለማንሳት የምናደርገውን ጉዞ መቀጠል አለብን ብዬ አስባለሁ። ለዛሬ የነበረን ርዕስ ይህን ይመስላል። ምን ተሰማችሁ? በውጤቱ ደስተኛ ናችሁ? ካልሆናችሁ ለምን ደስተኛ እንዳልሆናችሁ ኮመንት ሴክሽን ላይ አሳውቁኝ። ይሄን ይመስላል። ከሊቨርፑል ጨዋታ ፕሪቪው በፊት እስከምንገናኝ ግን አማውት ፒስ ካም ኦን ዩ ገነርስ